ልንገርሽ ኃይለ ሥላሴ ኦሮሞ ነው በአባቱ ኦሮሞ ነው ቀጥይ እሺ ያለውን ነገር ብዙ ጊዜ እድሉን አግኝተናል ግን አልተረዳነውም ኃይላችንን አላወቅንም ይሄን ቻንስ ደግሞ የብሔር ብሔረሰቦች እኩልነትን የሚሰፍርበት ኦሮሞ ታላቅ ህዝብ መሆኑን አቃፊ መሆናችንን በትክክል የምናሳይበት ቻንስ ነው ባህላችንን የምናዳብርበት ቋንቋችንን የምናሳድግበት ብሔራዊ ቲያትር ማለት ደግሞ ትክክለኛው ብሔራዊ ቲያትር ምን ማለት ነው ሀገር ፍቅር ምን ማለት ነው የሚለው ለብሔር ብሔረሰቦች የምናሳይበት ቋንቋችንን ማህበረሰባችንን ምናነቃበት ነው ሲፈንም እዚህ ውስጥ ካለችን እንደ ሴት አቴቴ ማለት ኦዳ ማለት ምንድነው ባህላዊ አለባበሳችን አመጋገባችን ቲክቶክ ላይ እና ሶሻል ሚዲያው ላይ በዚህ ነገር ላይ ብንሳተፍ ካተካራ ወጥተን ይሄን ነገር ነው ማስተላለፍ ያለብን ጋላ ማለት በአንደኛው ሮያል ቦሌት ሲሆን በሌላኛው ትርጉሙ ማለት ሂሮ ነው ያ ነገር ሊያስከፋንና ሊያናድደን አያስፈልግም ሁላችንም የመጣውን መንገድ በሰላማዊ ነገር ራሳችንን ማስተዋወቅ ላይ ብናተኩር የሚለው ለማስተላለፍ ነው እስከ አንዴ ሆለ አጨርሽ ዳለቻ ሁላችሁም ሆኖ ነው አንዴ ፍቅር ሁላችሁም ልብ ስጧት ልብ ለኝ ባዳለቻ አበባ ልስጣት ልብ ለኝ አበባ ልስጣት የእሷን 1 ደቂቃ ልጠቀም ዝም ብዬ የእሷ 1 ደቂቃ አላት ግን 1 ደቂቃ ቆይ ተቀጥለ ፍቅር ኖ የእሷ 1 ደቂቃ አላት ግን 1 ደቂቃ ቆይ ተቀጥለ ፍቅር ኖ አይ ይሄ ቤት አካባቢ ቆይ ፍቅር ተረጋጊ ቆይ አራድዬ ወንድሜ ኮለሽ ታናሽ ወንድሜ ሁላችሁም ልብ ስጧት የልብ ጊፍ ስጧት አፈር ብሎ ማቃተኛ ግን ኦሮሞ ቋብታም እኮ ነው ውሾች ጊፍ ስጧት ንግግሯ ቀላል አንቺ ዝም በይ አዋት በይ ደግሞ አይ ቲንክ ሰነ ስርዓት አታሳፍረኝ ዳልቻ ምን ነው እንደወደደች ታውራበት አታቋረጣ በጣም ተነስተኛል አዳም አናሞ ቁርጡሚና ከና ወይ ስላበበ ቢቂላ ራሳችን ስንቶቻችን አንቀም በፊት ኢትዮጵያ ማለት አቢሲኒያ ተብላ ሰሜኑ አካባቢ የሚጠራው አቢሲኒያ ነው በአበበ ቢቂላ ምክንያት የታወቀው ባንዲራችን ታያለሽ በአበበ ቢቂላ የታወቀው ባንዲራችን አረንጓዴ ቢጫ ቀይ የኛ መለያ የኦሮሞ ባንዲራ ነው ባያቸው ነገር ያ የኦሮሞ ባንዲራ ነው ኢትዮጵያ ነው ኦሮሞ ማክረፍ የለበትም ኢትዮጵያ ኬኛ ነው ማለት ያለ የኛ ናት ለማንም ጥለናት ምን ኦሮሞ እንዴት አያኮርፍም ባንዲራው ተቀምጦ አረንጓዴ ቢጫ ቀይ ተቀምጦ እንዴት አያኮርፍም ኖ አሁን ግን አለ አሁን ስላለን ያዝነውን ይዘን ማለት ነው የኦሮሞ የሰራውን ስራ ለሁሉም መናገር አለብን ዝምታችንን መስበር አለብን አንተ አሽቃባጭ እዚህ ስር ቁጭ ብለህ ማን ቆይ አንዴ ዞላ የምትባል አብይ 1000 ዓመት ግዛት ለምን ታረጋችሁት የአብይን ፎቶ አረጋ ወረኛ ቀጥ ያንቺ እናት እና ይሄ የለፋነውን አባቶቻችን የደከሙበትን ታሪካችንና የወንድሞቻችን አጥንት ሰሜን ተራራ ላይ ያረፈበትን ያቆያት ኦሮሞ ነው ባህላችንን ማወቅ አለብን ታሪካችንን የኢትዮጵያ ታሪክ እኛ ከሰሜን ያተረፍነው ምንድነው ማማዬ እኔ ፋሎ አረግሻለሁ ለማቻ እኔ ልንገርሽ እኔ ብልጽግና መሆንም አልፈልግም ለምን መሰለሽ ብልጽግና መሆንም አልፈልግም አብይን በጣም ወርዶ እኔ የማንም ተጎታች የማንም አሽቃባጭ መሆን አልፈልግም ልንገርሽ አብይን የወደድኩት ኦሮሞ ማድረግ የማይችለውን ነገር ስላደረገ ምንድነው ያደረገው አብይ ኦሮሞ ኢትዮጵያ ማለት አይችልም ኢትዮጵያ ካለ ጎሮሮን ያንቋል የኦሮሞ ልጅ ጎሮሮ እንዲታነቃል ኩማናው ለምሳሌ ብትወስጂ ታናሽ ወንድሜ ነው ኢትዮጵያ እንዲል ያደረኩት በግድ ነው አያውቅም አልለመደም ተማሪ ነው ልጅ ነው ነው እውነቱ ነው ነው ቄሮ ነው ግን ቄሮ ለምንድን ነው በዚህ መልክ የተሳለው ለምንድን ነው በወያኔ ዘመን ቄሮ ኢትዮጵያ እንዳይል የአገር ባለቤት እንዳይሆን ትክክለኛ ኦሮሞ የአገር ዋልታ መከታ የሆነ መሀል ላይ የሚኖር ህዝብ ፍንፍኔን ከቦ የሚኖር ህዝብ መላ ኦሮሚያ የወርቅና የቡና የሌላ የብዙ የንግድ ማዕከል የሆነው ኦሮሚያ ላይ የሚኖር ኦሮሞ ለምንድን ነው ኢትዮጵያ እንዳይል የተደረገው እኔ እንጃ የሆነ ይፈራጋል ማለት እንደዛ ማለት የሆነ የበታችን ለመልስ ተረጋጋ እኔ መልሱ እኔ ጋር ነው ያለው ታላቁ እኔ እኮ ጥያቄ አልጠየቅኳችሁም ለምንድን ነው ያልኩት እሺ ዳለቻ አንዴ በማል ልግባለህና ከዛ በኋላ ታወራለህ ይኸውልህ እቺ ልጅ ወያኔ በሴራ መታ ኢትዮጵያን አማራና ኦሮሞ
ኦሮሞን እኛን አማራን ንቃል አማራ በቤቱ የናቀን ይመስለዋል እኛ አማራን በጣም ነው የምንቀው ለምንድን ነው የምንቀው አንደኛ አማራ ኦሮሞ ነው አማራ የሚባል ብሔር የለም አማርኛ ቋንቋ እንጂ አማራ የሚባል ብሔር መሰረት የለው ወሎ ድፍን ወሎ ኦሮሞ ነው ድፍን ወሎ የባሬንቱ ልጅ ነው የቦርና ወንድም ነው ወሎ እኮ ታላቅ ነው የባሬንቱ ልጅ ታላቅ ልጅ ነው ጎንደሬ የምትየው የቅማንት የአገው የቱለማ ኦሮሞ እና የትግራይ ስብስብ ነው ቅማንቱ ገብቶሻል ይሄ ነው ዮኒ ማኛ ማይ ብራዘር ዌልካም ቱ ኦሮሚያ ብሮ ኩሽላንድ ብሮ አገው ነኝ ያለው ያ ቃል አባትና እናቱ አጎኛ ይናገራሉ ከዮኒ ማኛ በላይ ለአማራ የታገለ የለም my best friend you know what አመጣዋለሁ አውራ ኩማ አንቺ አውሪ ነው ኩማ ያ ዳለቻ ይኸውልህ በዚህ አጋጣሚ እሷ ስታወራ በመሃል ገብታችሁ አንድም ሰው ትንፍሽ እንዳይለው ለምን አሁን አንቺ አውሪ ኖ በሲፈን ስለመጣሽ በጣም ማከብር ሲፈን የኔ ታናሽ እህቴ ናት በጣም ወዳት my sister ዳልቼ ሌላም ደግሞ ራሱ ይሄንን ነገር ይሄንተኑ ተጽኖ ያደረገብን እስቲ አንተ እንኳን አስተውለከው ከሆነ የነሱ ልብስ የነሱ ባህላዊ አልበሳት ያገር ልብስ ይባላል የኛ ልብስ ግን የኦሮሚያ የባህል ልብስ ነው የሚባለው የነሱ ምን ስለሆነ ነው ያገር ልብስ የሚሆነው የኛም ልብስ ያገር ያ የመጣው ከተጽኖ ነው አንደኛ ኦርቶዶክስ ኢትዮጵያ ላይ ያመጣችው ተጽኖ አማራዊነት እንጂ ኦርቶዶክሳዊነት አይደለም የአማርኛ ኦርቶዶክስ ያ ግልጽና ግልብ ያ ኦርቶዶክስ ልንገርሽ የኦሮሞ ጠላት ነው የአማርኛ ኦርቶዶክስ የኦሮሞ ጠላት ጽንፈኛ ጠላት ነው የአማርኛው ታብታባር ሲፍዬ ሚታርጊ ሲፍ ሚታርጎ ኖ ሲፍ ያስተጋባ ነው ሚቲወድ ኖ ሚቲወድ ሲፈን ችግር አለ ሚቲወድ ሲፈን no double click god no kasagale no isi tu bilbil ratureda meeting god amma bada ya isi ጠፋ እና ማለት ነው የምሬ ነው ልጅ ኦርቶዶክስ ኢትዮጵያን ሲመራ ነው ኢትዮጵያን ሲመራ ግን እኔ ለእንትን ማለት ለኤግዛምፕል ዙዋይ የምትባል ባቱ ከተማ ከሻሽመኔ አዲስ አበባ ስቴጂ መቂ ሞጆ ከመድረስ በፊት መሃል አለች አሁን ባቱ የምትባለው ከተማ ላይ የቤተ ክርስቲያኑ ብዛት ሱቅ ነው የሚመስለው እዛ ትንሽ ከተማ ላይ ቤተ ክርስቲያን ብዛቱ እዛ ከተማ ላይ ተወልዶ ያደጉ ልጆች ኦሮሞ ላይ ሲደርስ የነበረው ኦሮሞ ላይ ያለው ግፊት የኦሮሞን ጥላቻ ይነግሩሻል እኔ ከፈለኳን አኪና አመጣታለሁ አማራ ናት በእናቷም ጎንደሬ በአባቷም ጎንደሬ እንደሷ ለኦሮሞ የሚከራከር ልጅ የለም ለምን ነው ታውቃለሽ ሲደረቅ የነበረውን ነገር ታውቃለች ኦሮሞ በጣም የተገፋ ህዝብ ነው ኦሮሞ በራሱ ኢትዮጵያ ተወልዶ አድርጎ ኢትዮጵያን ገንብቶ አይደለም ኦሮሞ ማለት ነው የዛሬ 570 አመት አህመድ ግራኝ የሚሉት መሐመድ አልጋዚ 70 አመት ኢትዮጵያን ሲመራ ማለት ነው አንድ ቀን አማራ ነክቶ ያቀም አማራ ላጥፋ ቢል ጨርሷቸው ማለት እቺ አንገቷ ላይ የቀረችው ማተም እንደው ተቃለሽ የኦርቶዶክስ መለያ የጫማ ክር ነበር አንገታቸው ላይ የሚያስረው እሱን አስፈትቶ ይለቃቸው ነበር ይጣፉ ነበር አላጠፋቸው ለኦሮሞ ያላቸው ጥላቻ ሌላ ነገር ነው ምን ነው ታውቃለሽ ኦሮሞ የዛ ሀገር ባለቤት ፋሲለደስ ግንብን ያስገነባው ማን ነው እስኪ ቢመልሰዋል ማን ነው የጎንደር ንጉስ የነበረ ማን ነው ኦሮሞ እኮ ነው ያ ኦሮሞ ግንዳል ራሳሊ ማን ነው ኦሮሞ ነው ራሳሊ ማን ነው የባካፋሊ ነው አይደል የባካፋሊ ወደ ኦሮሞ ነው ፋሲለደስ የተገነባው መች ነው የዛኔ የተገነባው በእነሱ አይደል ያቺ ምድር ራሷ የኦሮሞ ምድር ናት ኦሮሞ ላይ ለምን ነው ፕሮፓጋንዳ የሚነፋው የአገሩ ባለቤት መጤ ማን ነው ትክክለኛ መጤ አማራ ምትዩ ነው መጤ
እዚህ ጋር ብልጽግና ኦነግ ምናምን ጠራርጌ ነው ማውጣችሁ። አልሰማችሁ ማናችሁ ነው የሀገሩ ባለቤት ኦሮሞ ነው ሲኖር ኗሪ ህዝብ ማለት ነው። ኢትዮጵያ የምትባለው አገር የተመሰረተችው 170 ዓመቷ ነው በሚኒሊክ ንግስና። ሚኒሊክ ማለት ኦሮሞ ነው። ከዛ በፊት ኢትዮጵያ አልነበረችም። ከዛ በፊት አብሲና፣ አጼ ቴዎድሮስ፣ አጼ ዮሐንስ፣ ጂኒ ገለመን የነበሩት እዛው እንጂ እኛ ሰፈር መጥቶ አያውቁም። እነሱ ከመምጣታቸው በፊት ኦሮሚያ ላይ ሞት አልነበረም፣ ደቡብ ላይ ሞት አልነበረም፣ ሶማሌ ላይ ሞት አልነበረም። አፋር ሌላው ላይ አፋርኛ ወንድም ነው ኩሽ ነው። ኩማምን ነው ዝም አልክ። ታሪክ አታውቅም እንዴ? አይ ዳልቻ በዚህ ላይ ራሱ እነሱ የሰሩት አንድ ነገር ማለት ነው። ዛሬ ዓለም ሁሉ የሚያየው ዩኒቨርስን ያምናል ሎው አትራክሽን ግን የስ ቆይ አንዴ እኛም እናወራለን። ሁላችንም እድል በእድል እናወራ። አንቺም ታውቂያለሽ፣ እኛም እናውቃለን። ሁላችንም ታሪክ እናውቃለን። በእድል እናወራለን። ማለት በሰዓት እናወራለን። ፍቅር አንዴ ይኸውልህ መሀል ላይ ገብተህ አንተ አውርታል፣ እኛ አላወራንም። በተራ በተራ እናውራ ነው። ፍቅር ታወራለህ። ቆይ ተረጋጋ። ትጨርስ ልጅቷ ናዳምጣት አሪፍ የኔ አመለካከት ዳልቻ እነሱ እኛ ላይ የጫኑት ኦሮሞ ሃይማኖት ሰጠን። ኦሮሞ እነሱ ከመምጣታቸው በፊት ሃይማኖት ነበረን። እኛ ምናምነው የዩኒቨርስን ነው ምናምነው። አሁን ዓለም የነበረውን ስልጣኔ ኦሮሞ ከዛ በፊት የዓለሙን ንጉስ ነበር የሚያምነው። አሁን ለኦፍ አትራክሽን የተለያየ መጽሐፍ ይጻፋል፣ የተለያየ ነገር ይደረጋል። ኦሮሞ ያን ነገር ድሮም ያምናል። ኦሮሞ የሚያምነው የዓለሙን ጌታ ነው፣ ምድርና ሰማይን የፈጠረው። የሚሰግደው አንድ ዋቃ ነው። ከዛ የተረፈ ነገር አያምንም። አሁን ዓለም ላይ ያሉት አደጉ የሚባለው አሜሪካን ራሱ አሁን የሚከተሉበት ነገር ያን ወደዛ እየሄዱ ነው። እኛ ግን ቀድሞ ነበር። እነሱ ናቸው ሃይማኖት የጫኑብን እንጂ ሃይማኖት የሌለ ኦሮሞ የለም። እኛ ዋቃን እናምን ነበር። በአዳም ልኮ ስናምን አላገኙንም። ዛፍ ይላሉ። ዛፍ ማለት የኦሮሞ እናት። እኔ አሁን አንተ ጋር ለመግባት ነው እንጂ የቀየርኩት ኦዳን ነው ማረጋት። የኦሮሞ እናት አስታራቂ 9 ስታስታርቃቸው ዛፍ ነበር። እዛ ላይ ሰብስባቸው ቅንጬና ገንፎ በልተው ለኦሮሞ አንድነት ቃል ኪዳን ያሰሩበት ነገር ነው። ያ ነው ታሪካችን እንጂ ሃይማኖት የለሾች እንኳን እኛ አልነበርንም። ታሪካችንን ያበላሹት እነሱ ናቸው። እኛም ወጣቶቹ በዚህ ጄኔሬሽን ይሄንን ጥሩ አጋጣሚ ተጠቅመን ራሳችንን ማስተዋወቅ አለብን። ስለ ኦሮሞ የቻልነውን ያህል እኔ ሚዲያ ላይ መጣው ሰው ለመሳደብ ሳይሆን ስለ ኦሮሞ ለመናገር ብቻ ነው። ከማንም ጋር ሆኜ ስለ ኦሮሞ ባህል፣ ስለ ኦሮሞ ምንነት በተገኘው አጋጣሚ እናገራለሁ እና ሁላችንም ያንን ብናደርግ መልካም ነው ብዬ አስባለሁ። ስለሰጣችሁኝ እድል አመሰግናለሁ። እመጣለሁ ሌላ ቀን። ዋው አረ ሁሌም እኔ ከአሁን በኋላ ፎሎ አረግሻለሁ። እንዴ ላዳምጥሽ ፈልጋለሁ። እንደውም መማር ፈልጋለሁ። እንትናን ነው ማደርጋት እኔ ኦዳን ነው ማደርጋት አቴቴን ነው ማረጋት። ለምን ነው ችግር የለም። በቦሩ ምናምን አስገባሻለሁ። ችግር የለም። 742 ችግር የለም። ሴቶችም ኦዳን እንዲያደርጉ አቴቴ ማለት ምን ማለት እንደሆነች በአዳም ልኮ ሳይሆን አሁን ወደ አምልኮ ተቀየረ እንጂ አስታራቂ ናት። የኦሮሞ 9ኙን ነገድ ቃል ኪዳን ሰምታ እንዳይዋጉ ያደረገች እህታቸው ናት። ያንንም የጸጋዬ ገብረመድህንን ማንበብ ይችላሉ። መጽሐፉ ላይ ኦሮሞ እንትን የተጻፈ ነገር ነው። ሁላችንም ሪፈር አድርገን ማንበብ እንችላለን። ዋው አረ ዝም ብላችሁ ያዳምጡ። ትምህርት ትማራላችሁ። ከሚያወራ ሰው ብዙ ሳያወራ ብዙ ነገር ልትማሩ ትችላላችሁ። ኩማ ድምፅ አይሰማም። አንተ የጠፍቷል እኮ ኩማ ይላል። እሷን ጥያቄ ልጠቀ ቦሩ ሚት ፍቺ ደምታይ እንጅርቲ አላው ደምታሴ እንጅርቲ መኖርሽ ተቀበይ ልረቅጥሽ ነበር። ኤኒዌይ አንድ ነገር አዳምጪ። እነዚህ ሰዎች ኦሮሞን አይጠሉም፣ ኦሮሞን ይፈራሉ። ይሄን ታውቂያለሽ? ለምንድን ነው ኦሮሞን የሚፈሩት? አንደኛ ኦሮሞ ጋሽ ቀጥታ ስለሆነ። ጋሽ ቀጥታ ማለት ሰገጤ ነው። ያየውን ነገር በቀጥታ ነው የሚሄደው። ስቅጥና ነው። ፖለቲካ በስቅጥና አይመራም። አብይ አህመድ ለምንድን ነው የአራድዬ ልጅ የሆነው? አብይ አህመድ ድንጋይን ዳቦ ነው ብሎ ያጎርስቻል። ያራዳልኝ ፖለቲካ ማለት ይሄ ነው። የኦሮሞ ፖለቲካ
ወረድት ያለሽ ጃልማሮ ጋር ዱላ ይዞ እሽን ክላሽ እንዳን ኤቦ ወራና ይላል። ምን ማለት ነው? ኦሮሚያ ትችላለሽ? አሳቁ ተማሪዎች ተማሪ አይስቅም፣ ተማሪ አይስቅም፣ አሳቁ አይሳቅም። ምን ማለት ነው? ንገሪኝ። አሁን ለምሳሌ እኔ ስቃለሁ። ለምን? ተማሪ ስለሆንኩኝ ስቃለሁ። እኔ ቦሩን ነው የጠየቅኩት። ቦሩ ምን አልከታልቻይ የኦሮሞ ፖለቲካ ቀጥታና ቀጥታ ነው። ይሄ አይሆንም፣ አይሆንም። ትክክል። አብይን ኦሮሞ የማይሰማው አብይ ያራዳ ልጅ ስለሆነ በሳይንስ ነው። እንዲህ ነው። አብይ ዥዋዥዌ ነው። እንዲህ ነው የሚሄደው። እኔ አሁን አብይ እንዲህ ሲል አብሬ ነው ሊማሊሙ የምሰራው በጣም ስለገባኝ ማለት አካሄዱ ምርጥ ስለሆነ አይደለም ለኦሮሞ ለሙሉ ኢትዮጵያ እንደሚጠቅም አውቃለሁ። ያበይ አካሄድ የነጃዋር አካሄድ ምርጥ ነው። ኦሮሞን ያነቃል። ኦሮሞን አምጥቶ የሆነ ቦታ አድርሶ ለነዚህ ለና አራዶቹ ማለት ነው 3 ቁጥር አብያው 3 ቁጥር ለነሱ የሰጠው ታታታ አርጎ ጎል ለሚያስገቡት አብይ ተቀብሏል። ጃዋር ጨርሷል። ይሄን ግን ኦሮሞ ሊረዳ አልቻለም። ለምን ያልተረዳው? ኦሮሞ ከተማ ላይ አልኖረም። ኦሮሞ ምን ጊዜም ማለት ነው አሜሪካ ራሱ መጥቶ ሸሽቶ ሚኒሶታ ነው የሚኖረው። ገጠር ነው የሚኖረው። ከተማ ይፈራል። የሴራ ፖለቲካ አረጋለች በገብላክ አዲስ የሴራ ልካችሁ ነው የምነግራችሁ። አይ የሴራ ምረኞች ነግራችኋለሁ። የሴራ ፖለቲካ ማለት የሴራ ፖለቲካ ትልቅ ምን መስል አሁን እኔ አብይን የወደድኩት በጣም ደስ ያለኝ ነገር ከምን መሰለክ በጣም የወደድኩት ምክንያት የጫካው ብሎ አዲስ እንትን ስለሰራ ቤተመንግስት የሚገነባው የኦሮሞ ታሪክ ነው የሚጽፈው። ሚኒሊክ 4 ኪሎ ሲሉ ከስሩ ነው የሚነቅልክ። አብይ አይቆርጥም፣ ጊዜ አይሰጥሽም። እንደኔ ነው አብይ ንቅል ያራድዬ ልጅ ስሚ፣ እኔ ማለት ነው የሰው ልጅ ገና ታምቡራው ሲመታ ነው ቤቴ ጠቅ አድርጌ ደከል አድርጌ ነው የማባረው። ለምን ነው ታውቂያለሽ? ዲክታተር ሆንክ እኮ አንተ። እናውራበት ኖ ጥሩ እንጀራ ምጣድ ላይ ነው የሚያስታውቀው። ዝም በል ኩማ፣ አንተ ከኔ ገና ብዙ ትምህርት ትማራለህ። የምሬን ነው የምልሽ። የምሬን ነው የምልሽ። እኔ አብይን የምደግፈው ማለት ነው አብይን እኔ የደገፉት ጀዋርን ሲያዝረው ነው። ተቃጠሉ የምትቃጠሉ ካላችሁ። ለምን? ጀዋርን ስላሰራው አይደለም። ጀዋር የሚሰራውን ስራ ሁሉ ጨርሶ ማለት ነው ኦሮሞን መድረስ የሚያስፈልግበት ቦታ ብድግ አድርጎ አድርሶ እስቲል ኦሮሞ ጀዋር እንደዚህ አድርግልን ጨርሷል እኮ ልጁ። ቄሮን አታግለው እና አብይን አምጥቶ ፌዴራል ውስጥ ያሉትን ቁጭ እስቲል ጀዋር ይታገል። የአራድዬ ልጅ ወስዶ ቅርቅር ቁጭ በል እረፍት ኖ ደም እጃቸው ላይ እንዲ እኔ ያደነ ዳልቻ ጀዋርና በቀለ ገርባን የኦሮሞ ልጆችን ያሰረበት ምክንያት ራሱ በትግራይ እንትኑ ምንም አይነት የደም ተጠያቂነት እንደ ኦሮሞ በማያገባቸው ሲገቡ ነበር። አውዲዮ ነበር ተጠልፎ ነበር ድምጻቸው። አይ እኔ ሰምቻለሁ እኮ ድምጻቸውን ከነሱ ጋር ሲያወሩ እዛ ራሳቸው ቀርቶ ለሪከርዳቸው ያስቀመጡታል። ትግሬዎች የገቡት ለዛ ነው። እኔ አሁን አንቺ ጋር ደውዬ ማለት ነው ብጀነጀልሽ ትጀነጀነኛለሽ፣ እጀነጀንሻለሁ። እየጀነጀንኩ ከቀዳሁሽ ማለት ነው ስልክ ይጠለፋል። አብቹ ማለት እዛ ጋር የኩማን ፎቶ ያደረገው ኩማ ያደረገው ፎቶ የሁሉንም ሰው ድምጽ ነው የሚሰማው። መስሚያው ጥጥ ነው፣ ደህንነት ነው። አዎ በእጁ በምን ይለያል? ከመለስ ስሚ፣ ከመለስም ከመንግስቱም ከሁሉም በምን ይለያል? ደህንነት ነው፣ ሲአይኤ ነው። ኢትዮጵያን ሲአይኤ መርጦ አያውቅም። ሲአይኤ መራት ሀገር ብትኖር ራሻ ናት። ፑቲን አብይና ፑቲን አንድ ናቸው። ዝም ብለሽ የምትዳፈሩ ሰው አይደለም በፍጹም። ዝም ብለሽ እንዲህ ምናምን ደብረ ጽዮን ምናምን ለአብን አረጋለ ቁልቋል። ደብረ ጽዮን እኮ አህያ እንዲጋልብ ያደረገ ሰው እኮ ነው። ጫካ ገብቶ ጌታቸው ረዳ እኮ ጫካ ውስጥ ቆሞ አህያ እንዲደክል ያደረገ ሰው እኮ ነው። በምስተማ ይሄን ታውቂያለሽ? አሁን ይሄን ስልሽ በእውቀት እናውራ ምናምን ልትይ ነው።